አንዲትን ሴት በፍጹም አታግባት። እነዚህን 5 ፈተናዎች እስክታልፍ ድረስ። ጭካኔ የተሞላበት ክር። 1. የድህነት ታማኝነት ፈተና። ከማግባትህ በፊት ገንዘብ ሲበዛ ታማኝነቷን ፈትሽ። ስታገኝ ወይንም አሸናፊ ስትሆን ሳይሆን ስትቸገር። ጫናን መቋቋም ትችላለች፣ ያለ ቅንጦት መኖር ትችላለች። ስትወድቅ አብራህ ትቆያለች፣ በሕይወት ስትፈተን አብራህ ትቆያለች። አስቸጋሪ ጊዜዎችህ ፍጠር። ነገሮች ጥሩ እንዳልሆኑ እንዳልተሳኩ አስመስል። እንደገና መልሰህ እንደምትገነባ አድርገህ ተናገር። በቅርበት ምላሿን ተመልከታት። እውነተኛ ከሆነች ከጎንህ ትቆማለች። ፍቅሯ የውሸት ከሆነ ትርቃሃለች። 2. የቁጣ ፈተና። ቁጣን እንዴት እንደምትቋቋም ማወቅ አለብህ። ነገሮች ጣፋጭ ሲሆኑ ሳይሆን ሲከፋት፣ ስትበሳጭ ወይም ስትፈትናት ምላሿን አስተውል። ስሜቷን ቀስቅስ። ጥቃቅን አለመግባባቶችን ፍጠር። ለመጉዳት አይደለም፣ ነገር ግን ምላሿን ለመመልከት። ትሰድባለች፣ አክብሮት ነሳች፣ ልትጎዳህ ትሞክራለች፣ ወይስ ስትበሳጭ እንኳን ነገሮችን ለማስተካከል ትጥራለች። ጥሩ ሴት ስሜታዊ ቁጥጥር አላት። መጥፎ ሴት እውነተኛ የጨለማ ቀለሟን በፍጥነት ታሳያለች። ቁጣ ሁሉም ነገር ነው፣ መርዛማ ከሆነ ራቅ። 3. የራስ ወዳድነት ፈተና። እሷ በእርግጥ ስለ አንተ ታስባለች ወይም ከአንተ የምታገኘውን ነው የምትፈልገው? እሷን እንደምትፈጋት አድርገህ ሥራ። እርዳታ ብዙ ጊዜ ጠይቃት። ለተወሰነ ጊዜ በእሷ ላይ መተማመን አሳያት። ትበሳጫለች ወይንስ ትነጫንጫለች? ወይስ ያለ ቅሬታ ትደግፋለች? ከራስ ወዳድነት የራቀች ሴት ስትደክም ድጋፍ ትሆንሃለች። ራስ ወዳድ የሆነች ሴት በምትደገፍበት ቅጽበት ጥላህ ትጠፋለች። ልብ በሉ፣ የእሷ እንክብካቤ በቃላቷ ውስጥ አይደለም፣ በመሥዋዕቷ ውስጥ ነው። 4. የታዛዥነት ፈተና። መታዘዝ ማለት ድክመት ማለት አይደለም፣ እምነት ማለት ነው። ራስህን ጠይቅ። አመራርህን ታምንበታለች? እንድትመራት እንድትወስን እና እንድትጠብቃት ትፈቅዳለች? ወይስ በእያንዳንዱ እርምጃ ቁጥጥርን ያደረገች መልሳ ትታገለሃለች? ጋብቻ አንድን መርከብ የሚመሩ የሁለት ካፒቴን ጉዞ አይደለም፣ ታማኝ ተባባሪ አብራሪ ያለው ባለ አንድ መሪ ነው። በፍቅር ጓደኝነት ወቅት እንድትመራ ካልፈቀደችልህ በጋብቻ ውስጥ የበለጠ ታምጻለች። ራዕይን መከተል የማትችል ሴት በመጨረሻ መከፋፈልን ትፈጥራለች። 5. የዲሲፕሊን የራስን መግዛት ፈተና። ውበት ይጠፋል፣ ራስን መግዛት ይቀጥላል። ልማዶቿን አጥና። ገንዘብህን ትጠብቀልሃለች ወይስ ታባክናለች? ጤንነቷንና ሰውነቷን ትንከባከባለች? ስሜቶችን ትቆጣጠራለች ወይስ ያለ ምክንያት ትጨማለቃለች? ራስን መግዛት የሌላ ሴት ኪሶችን ባዶ ታደርግልሃለች፣ ሰላምህን ታበላሻለች እና የወደፊት ሕይወትህን ታበላሻለች። ራስን መግዛት ያላት ሴት የምትሰጣትን ገንዘብ፣ ፍቅር ወይም ራዕይ ታበዛለች። ጋብቻ ልምዶችን ያጎላል። አሁን ግድየለሽ ከሆነች በኋላ አጥፊ ትሆናለች። መሰል ትምህርቶችን አብረን እንማማር። ሰብስክራይብ፣ ሐሳብ ስጠት እንዳይረሳ። ጄኒውኒቲ ኤክስ በቅንነት ያውቅ ነው፣ በቅንነት እናካፍላለን።